ሰላም ዛሬ ሳሊ ኤክስፕረስ ነው የምናየው። እንዴት ነው የምንጠቀመው ጀምራ ሳይንስ እናደርግ የሚለውን ጀስት እንገባለን። ጀስት ማንኛውም ሰው ሲገባ የሚያሳያችሁ ነው። ኦልሬዲ መጀመሪያ ፔጅ ላይ የሚመጡት እነዚህ እቃዎች ምን የሚሸጡ ነው የሚያሳዩት። ከዛን የምናረጋለን ሴቲንግ ገብተን መጀመሪያ ሳይን አፕ እናረጋለን አካውንታችን ላይ ገብተን ማለት ነው። እዛ አካውንት የሚለውን እንጫናለን። ደን ከዛም በኋላ ሴቲንግ ምልክቷ ስገባና ኦልሬዲ ሳይን ኢን ስላረኩኝ ኦልሬዲ ሳይን አውት ብሎ ነው የሚጠይቀኝ። ከዚህ ሳይን አውት አረጋለሁ ማለት ነው። ከዛም በኋላ ኦልሬዲ አንዳንድ ኢንፎርሜሽን የሚጠይቃችሁ አለ። ሺፕ ቱ የሚለውን ካንትሪያቸውን ሰንቲ ብዙ ነገር የሚያስመርጣችሁ ነገር አለ። ስንመርጣላችሁ ኦልሬዲ ኢቲፒ ነው ያልኩት፣ ምክንያቱም ያው ጀስት ሪቪው ለማድረግ እንዲጠቅመኝ ዶላር ማድረግ ትችላላችሁ እዚህ ጋር ምርጫችሁን። ነገር ግን የኢትዮጵያ ነኝ ጀስት ዋጋዎቹ እንዳለ በኢትዮጵያ ያመጣላችኋል ማለት ነው። ጀስት ሳይን ማድረግ ቀላል ነው፣ ግን ሌላ ብዙ ነገሮች አሉ ማወቅ ያለባችሁ ነገሮች። እዚህ ጋር ለምሳሌ እንዴት ነው ኮይኖችን መሰብሰብ የምንችለው የሚለውን አሳያችሁ። ለምሳሌ እዚህ ጋር ኮይንስ እንደ ኮሌክት የሚለውን እንጫነዋለን ማለት ነው። ከዛም እዛ ስንገባ ብዙ ታስኮች አሉ ዴይሊ የምናገኛቸው። ኤርን ሞር ኮይንስ የሚል አለ። እሱ ጋር ከሆናንተ ብቻ አሁን 70 ምናምን ነው ኤቭሪዴይ ኤርን ማረገው ጀስት መጀመሪያ ኤሌክትሪክ ክሊክ ሳረጋት ማለት። ነገር ግን እናንተ የመጀመሪያ ሲሆን 20 30 እያለ ያርግና ወደ 70 ይመጣል። እነዚህ ዴይሊ ሰውራቸው ኦልሬዲ ኮይኖችን ነው የምትሰበስቧቸው። እነዚህ ኮይኖች እንዴት ነው የሚጠቅማቸው የሚለውን ኦልሬዲ ኢንተርናሽናል ካርድ ሲኖራችሁ ዲስካውንት ምናምን ሲኖር እነዚህ ኮይኖች ይጠቅማችሁ፣ ቢያንስ ለዲስካውንት ይጠቅማቸዋል። እነዚህ ኦልሬዲ ራይት የሆነ ሊለኔ ኦልሬዲ ታክሶች ሙሉ ታክሶቹ ስለጨረስኩ ነው። ስለዚህ እንደዛ በማድረግ መስራት። ሌላው መርጅ ቦስ የሚል ነው። ይሄኛው ጌም ነው። ይሄን ጌም ስትጫወቱ ምንድነው ጥቅሙ? አንድ ኮይን ታገኛላችሁ። ኮይን ሳይሆን ክሬዲት ሺፒንግ ካርድ ታገኛላችሁ ማለት ካርድ ሳይሆን ጀስት ብር ታገኛላችሁ ማለት ነው። ሌላው ደግሞ ዳይመንድ ታገኛላችሁ ይሄን ጌም በመጫወት ማለት እና ሞር ሪኮማንድ ማድረጋችሁ አንዱ ይሄንን ጌም የምትጫወቱ ሞር ገኛውን እዚህ ጋር የምታዩት እኔ ጋር በጣም ሰፊ አርቆ ኦልሬዲ ብዙ ሌቭሎች ስላለፍኩ ነው የሚያመጣው። ልክ መጀመሪያ ሲከፍቱት ትንሽ አነስ ያለች ናት። እንደስ ስልኮች ምናምን ይሄን ከዛ እዚህ ጋር ትሸጡታላችሁ። ይሄን በመሸጥ ሺፒንግ ክሬዲት ታገኛላችሁ ማለት ነው። ኢቨን እኔ አሁን አግኝቼ አንድ ጊዜ $1 አንድ ጊዜ ደግሞ $1.5 አግኝቻለሁ። በዛ አማካኝ በመጫወት አንድ ታገኛላችሁ። ሌላው አብዛኛው ፕሌይ ኤንድ ኤርን የሚላል ብዙ ጌሞች አሉ። እነዚህ በመጫወት ብዙ ኮይን የሚያስገኙ አሉ፣ ዳይመንድ የሚያስገኙ አሉ። የተለያዩ እንትኖች መጫወት ኤርን የምታደርጉበት ነው። ለምሳሌ እዚህ ጋር ወደ 68790 ዳይመንድ ኤርን አድርጌያለሁ። እሱ እንዴት ነው ያገኘሁት? ኦልሬዲ እዚህ ጋር የሚሰጡ ታክሶችን በመጫወት ቼኪንግ አውት ዘ ፔጅ ፎር 15 ሰከንድ ይላል። 15 ሰከንድ በመጣ 50 ዳይመንድ ያገኛለሁ ማለት ነው። ሌላኛው እዚህ ጋር 64000 ዳይመንድ ወደ ብር መቀየር ይችላል። ኤክስቼንጅ ፎር ሪዋርድስ የሚለው ላይ አሁን 64000 መቀየረው ወደ 1392 ታገኛለሁ። 332000 ደግሞ ከሆነ ደግሞ 696 ከ32 ሳንቲም ምናምን ማግኘት ይችላለሁ ማለት ነው። ይህንን በመቀየር ወደ ኤርን ማድረግ ትችላል። ለምሳሌ እንዴት ነው ዳይመንድ ኤርን የምታደርጉት የሚለው አንደኛው ዴይሊ ሚሽን አለ የሚሰጣችሁ። ዴይሊ ሚሽን ላይ ብቻኛውን $50 ለማግኘት እሷን ተች በማድረግ ሪቪው ታደርጋላችሁ ለ15 ሰከንድ ማለት ነው። እንዲህ እያደረጋችሁ ኦልሬዲ ሄችን ፔጇን ስጨርሱ ራሷች ታይማ የሰጠችው ከዛ እሷን መልስን ትነኩና ትመለሳል። ስንመለስ ኦልሬዲ ክሌም አድርግ ኦልሬዲ 50 ኮይን አግኝ ክሌም ስለ ኦልሬዲ እንደምታዩት ይጨምራል ማለት ነው። 50 ዳይመንድ ያገኙ ከሴም ቲንግ ኤቭሪ ዴይሊ ይህን ነገር በመስራት ዳይመንድ ማግኘት ትችላላችሁ። እና እዚህ ጋር ብዙ ጌሞች አሉ። ሼልፎች ላይ ጀስት ተመሳሳይ የሆኑ እንትኖችን ለመደርደር እዚህ ጋር መኪና ፓርኪንግ በማድረግ ዳይመንድ ትችላላችሁ። እዚህ ጋር ደግሞ ጀስት ሼልፎችን በማስተካከል ኤርን ማድረግ ትችላላችሁ ማለት ነው። ለምሳሌ ይህንን ተጫውተን ነው ሼልፍ ሌላ እዚህ ጋር ሚሽን የሚሰጣችሁ ዴይሊ ሚሽን ናቸው። ለምሳሌ 5 ሌቭል ካለፋችሁ $100 ታገኛላችሁ። ኦልሬዲ ጋር ደን የሚለው ዝብሴ 2 ሌቭል ተጫውቼ ስላለፍኩኝ ኦልሬዲ 100 ዳይመንድ አግኝቻለሁ። ሴም ቲንግ 5 ደግሞ ስጨርስ ደግሞ 5 ሌቭል ስወጣ ደግሞ ያው 100 ዳይመንድ አገኛለሁ ማለት እያለ ዳይመንዳችሁን ፖይንት ማግኘት ትችላላችሁ ማለት ነው። እስቲ አንድ ተጫውተን ደግሞ ስታርት ጌም እንለዋለን።
እና ሼልፎቹ ጀስት ተመሳሳይ ኖ ታንክስ ትሉታላችሁ። ይሄንን ጀስት አሁን በምታውቁ መሰረት ተመሳሳይ መስሎቹ ወደ አንድ ላይ ያመጣዋል። እንዴ ይሄን የሚመጡ የሚለውን ደግሞ እየተጫወትን ነው። ለምሳሌ እነዚህ ተመሳሳዮቹ እነዚህ ሙሉ ሼልፍ ያሉትን ተመሳሳይ ያሉትን ስንጨርስ ኦልሬዲ ያው ታይም ሰጠናል። ዘታይም አማካኝነት እንጨርስ። እዚህ ጋር ብዙ ከስር የምታያቸው ኦልሬዲ መጀመሪያ ስን ሎክ ያደርጋሉ። እኔ ጋር ክፍት ናቸው ኦልሬዲ ፕላስ ምናምን ክሊር ሴት አይተምስ ሪፍሬሽ የሚሉ አሉ። እነዚህ እንትኖች እናንተ ጋር ሎክ የሚያደርጉ መጀመሪያ ስን ትንሽ ጌም እየተጫወቱ ስትል እየከፈታቸው ይሄዳል ማለት ነው። ለምሳሌ አይተም ሪፍሬሽ የምትለውን ብቻናት እዚህ ጋር 150 ይላል። 150ን ከተጫናችሁ ካገኛችሁት ዳይመንድ ላይ ይቀንስና ሪፍሬሽንግ ታይም ይሰጣቸዋል። ወይም ደግሞ ተመሳሳይ አይነቶችን ጀስት አቅርቡ። ግን ምንድነው 150 ሚሊዮን መጫን ሳይሆን የታችኛው ፍሪ የሚለውን ትጫናላችሁ። ከዛን ወደ 30 ሰከንድ ወይ 25 ሰከንድ ጀስት ሪቪው እንድታደርጉ ያው ይጣጫችኋል ፍሪሊ። ጀስት እናንተ ሪቪው ባመረጋችሁ ኦልሬዲ ያው አሊኤክስፕረስ ይጠቀማል ማለት ነው። ስለዚህ ሰዓት ካላችሁ እንደዛ ታደርጋላችሁ። ካልሆነ ግን ያው 150 ኦልሬዲ ዲዳክት ሆኖባችሁ ወይ ደግሞ እንዲቀነስ አድርጋችሁት መጠቀም ትችላላችሁ ማለት ነው። ስለዚህ ኦልሬዲ ይሄው አንድ ሰጠኝ ማለት ነው። ሪፍሬሽ እንትኗን ደግሜ እሷን ሪፍሬሽ እንትኗን ሲጫናት ሙሉ ፔጅ ላይ ይቀይረዋል፣ ቀለል ያደርገዋል። ስለዚህ ለመጫወት ቀላል ነው። ቶሎ ታደርጋችሁ መጨረስ ትችላላችሁ። ጌሙን እንዲቀል ማድረግ ነው። ሌሎቹ እንደዚህ ብዙራታቸው ስራዎች አሉት። ስትጫወቱት አንድ በአንድ ያው አንደርስታንድ ታደርጉታላችሁ እና ይሄን ብዙም ነገር አይደለም። እንደዚህ በዚህ አይነት መልክ ያው መጫወት ትችላለን። ወረሰ ቪዲዮ ሰዓት ስለሌለ ቪዲዮ እንዳይረዝም ቪዲዮ ባርክ ያለው ከዛ ነው። ሌላኛው ደግሞ ሞር ሪኮማንድ ማድረገው ጎጎማቼ የሚለው አለ። እሱን የምትጫወቱት ብዙ ጥቅም አለው። አንደኛ ዳይመንድ ታገኛላችሁ፣ ሁለት ደግሞ ኮይኖችንም ይሰጣል በሆነ ተርም ላይ እና ደግሞ የሆነ ውድድር ይሰጣችሁን። እንደውም አንድ ውድድር ጀምር ያለው እኔም እዚህ ጋር አሳያችኋለሁ። እሱ ውስጥ ጫወቱ የሆነ ብር ወይም ደግሞ ጀስት እኔ በብር ስላደረኩ ነው እንጂ ዶላር ነው የሚሰጠው። ያው እኔ ብሩ ወደ ዶላር ቀይሬ እዚህ ጋር ስለማየት ለሪቪው ለማድረግ ስለሚያመች በብር አስቀምጨዋለሁ። ያን ታገኛላችሁ። አንድ ሁለት ያገኝቻለሁ። በዚህ ይሄን ተጫውቼ ከአንድ እስከ 5 ኦልሬዲ ጌሙ ሲጫወት ሰጥቶኛል ማለት ነው። ታስሱ እንዴት ነው የሚለውን እስቲ እናያለን አብረን። ኦልሞስት ኔ ሌቨል 611 ደርሻለሁ የተጫወኩኝ። ስታርት የሚለውን ለምሳሌ እዚህ ጋር እዚህኛው እንደዚህ ታስበው 4 ቀን ከ23 ሰዓት ውስጥ ይሄንን ከጨረስክ ታስክ ወይም ደግሞ እዚህ ዳይ ምንድነው ስታሮችን ካገኘው 1700 ካገኘው ኦልሬዲ 174 ነጥብ ምናምን ብር ታገኛለህ ይላል ይሄንን ጌም በመጫወት። ስለዚህ ይሄን ጌም አጫውቱ እንደዚህ ነው። ኦልሬዲ ይሄንን ጌም ብዙዎቹ ድሮ ዝም ብሎ ስልክ ላይ ብዙ ጌሞች አሉ። እንደዚህ አይነቶች ጌሞች ኦልሬዲ ቀላል ናቸው። እዚህ ጋር ስታር ሰተ ይሄ የሚለየው ጀስት በዳታ እና ደግሞ ነጥብ የምታገኙበት መሆኑ ብቻ ነው። እና 1700 ስታር ካገኘው ኦልሬዲ ይሄን ዶላር ታገኘ በ4 ቀን ውስጥ ነው የሚለኝ። ኦልሬዲ እኔ 1371 ደርሻለሁ። 1700 ለመድረስ ይሄንን ጌም በደንብ እጫወታለሁ ማለት ነው። ካገኘው ጀስት ሺፒንግ ክሬዲት ይሄን ሺፒንግ ክሬዲት ያገኘውን እንዴት ነው የምንጠቀመው? እኔ ከዚህ ቀደም ተሻውጃለሁ ሳልጠቀም ኤክስፓየርድ ያደረገብኝ ጊዜ አለ። ቢኮዝ 7 ቀን ነው ይሄንን ለመጠቀም እንትን የሚለው ኦልሬዲ እና አጠቃቀሙን አንደኛው ጌሙ ኦልሬዲ አጫውቶ ያው ይሄን ይመስላል። ከለምተ እንደዚህ አብዛኛው ሙዱሻ ይመስለው ምናምን ሰምቲንግ ራስ ተጫውቶ ታዩታላችሁ። አንዳንዴ ኦልሬዲ ኤቭሪዴይ ስትጫወቱ ኪል የምታረጉት ነገር ኪል ታረጋላችሁ። ደን ፕሌናው ናሚ ኦልሬዲ ሉጣው ከዚህ ፔጅ ኦልሬዲ ብላለው። ከዛም በመቀጠል ቅድም እንዳልካችሁ ባይ ዲፎልት ሺፒንግ ክሬዲት ያገኘውት አለ። ከዛ ላይ የምታገኙት ኦልሬዲ ያመጣላችኋል። ይሄ ግን ለ7 ቀን ነው እንዳልኳችሁ። ካገኛችሁ በ7 ቀን ውስጥ ካልተጠቀማችሁ ኦልሬዲ ኤክስፓየርድ ያደርጋል። ነው ለምሳሌ ሺፒንግ ክሬዲት ስንት አለኝ? 109 ብር አለኝ ማለት ነው። እስቲ ይሄን እንዴት ነው የምንጠቀመው የሚለውን ነገር አብረን እናያለን። እስከዚህ ቀደም ያው ኤክስፓየርድ ያደረገብኝ ሳልጠቀመው $0.2 ምናምን ኤክስፓየርድ አድርጎብኛል። ኦርደር ያደረኩበትም ደግሞ እንደዛውም አለ። ዩዝድ የሚለው ኦልሬዲ የተጠቀምኳቸው ናቸው። ኤኒዌይ እንዴት ነው የምጠቀሙ ዩዝ ናው የሚለውን ነካና
የሆነ እቃ ኦርደር አድርገን እስቲ በጋራ እናያለን ማለት ነው። እዚህ ጋር ብዙ እንትኖች አሉ። አሁን በ109 የሚገዛ እቃ እስቲ ልፈልግ ሰርች ላድርግና ብዙ ጊዜ ፍሪ ሺፒንግ የሆነ ብትጠቀሙ ሞር ሪኮማንድ አደርጋቸዋለሁ። ቢኮዝ ዋጋ ያው በኋላ አገኘው ብላችሁ ስትገቡ ሺፒንግ እንትኑ ዋጋው በጣም ከፍ ይልና እዛ ያው ሰላማይሆን ፍሪ ሺፒንግ ከሆነ እዚህ ጋር የምታዩት ዋጋ ብቻ ነው የሚያሳያችሁ። ስለዚህ ፕራይስ $1 የሆኑ እቃዎችን እስቲ ጀስት ለፍነት እናያለን። ሰርች አድርጌያለሁ። ለምሳሌ 76 ብር የሚሆን ለሶስተኛ ሳለ በቂ ነው። ስለዚህ እስቲ ባይ ነው እንለዋለን። ይሄንን ባይ ነው እንልና አንድ በአንድ እስቲ እንየው። ስለዚህ ይሄ ነው እቃ። ኦኬ እሺ፣ ቼክ አደረኩ። ግን ኦርደር ስታደርጉ ፕሊዝ ቼክ አድርጉ እያልነው ዲስክሪፕሽን ሪቪው አድርጉ። እንዴት ነው ይሄ እቃ ሊሆን ያው እሱ ለእናንተ ትቼዋለሁ፣ ወይም ደግሞ ሌላ ቪዲዮ ሰራላችኋለሁ። ስለዚህ እንዴት ነው ፔመንት ሜዱ ምናምን የሚለውን ኦልሬዲ ብዙ ካርድ ሲስተም አለው፣ ፔፓል አለው። ነገር ግን እዚህ ጋር ሰብቶታል ኦልሬዲ ያስቀምጠው 76 ቢኮ ፍሪ ሺፒንግ ስለሆነ ያው ጀስት ሺፒንግ ፍሪ ነው። ሺፒንግ ወደ ሰብቶታል ኦልሬዲ ሺፒንጉን የምንም አድርጎ እዛ ላይ ያስቀምጥልኝ ነበር። ስለዚህ እኔ ፍሪ ሺፒንግ የሆነ እቃ ስለመረጥኩኝ ያንን ዋጋ ነው የምከፍለው። ስለዚህ ፕሊዝ ኦርደር ለው እና ወይም ደግሞ ፔመንት ሜቶዶችን መርጣለሁ። ፕሊዝ ኦርደር ኦልሬዲ ኦርደር አድርጉ ውጭ የሚያደርግልን። ስለዚህ እኔ ፔመንት ሜቶዶችን መርጣለሁ። ፔመንት ሜቶዶች ኦልሬዲ ቪዛ ካርድ አለ። ኢንተርናሽናል ብዙ ጊዜ ኢንተርናሽናል ካርድ ነው ሪኮማንድ። ነገር ግን ሺፒንግ ክሬዲት ስላለኝ ይሄ በንግድ ባንካችን ቪዛ የምትለው ኤቲኤም ካርድ አለ። እሱን ተጠቅሜ ይህንን ኦርደር ነው ማድረግ። እንዴት ነው የሚሆነው ምናምን ያው ምክንያቱም ያው ሺፒንግ ክሬዲት ስላለኝ ከአሊኤክስፕረስ 7 ቀን ኤክስፓየርድ የሚሆን ያው ኦልሬዲ ብር ያገኘው ስላለ እሱን ተጠቅሜ ጀስት ለይለፍ ብቻ የኢትዮጵያ ያለውን ይሄ የንግድ ባንክን ቪዛ ኢቲኤም ካርድ መጠቀም እችላለሁ ማለት ነው። ነገር ግን ሌሎቹን ኦርደር ለማድረግ አይሆንም ይሄ ካርድ ቢኮዝ ብር ነው ኢንተርናሽናል ስላልሆነ ማለት ነው። ስለዚህ ለነዛ ምን አይነት ኢንተርናሽናል ካርድ ያስፈልጋሉ። ስለዚህ ምን አለው ኢቲኤም ካርዳችን ላይ ያለውን ወዲ የካርድ ነምበራችን እናስገባ። ወደ 18 ሰምቲንግ እንደዛ የሚሆናል። ካርድ ሆልደር ኔማችን ኦልሬዲ የኢቲኤም ካርድ ያለውን ስም እናስገባለን። ኤምኤም እና ዋይ ምንድነው ኤክስፓየርድ ዴት የሆነውን ቀን መንዝና ይር እናስገባለን ማለት ነው። ሲቪቪ ማለት ደግሞ ከኢቲኤማችን ጀርባ አሁን እነዚህ ከኤክስፓየር ዴት እና ካርድ ነምበሩ ጀርባ 3 ዲጂቶች ቁጥር አሉ። እነሱን ጀስት ለሳምፕል ዝም ብለን እናስገባና እንየው። ይሄንን ያው በማስገባት ከዛ ሴቭ እንደ ኮንፊርም እንላለን መጨረሻ ላይ። አሁን እሱን ተጨኘ ምንድነው ኤረር አበረ ለምን ጀስት ዝም ብዬ ራንደም ስላስገባው ማለት ነው። ቁጥሩን ትክክለኛ ከሆነ ያው ሴቭ ነው ትክክል ነው ሰክሰስፉል እና ዩር ኦርደር ምናምን የሚል ነገር ያመጣል ማለት ነው። ሌላ ጊዜ ወይ የምፈልገው እቃ ሲኖር እችን ብቻ ፓርት እሰራላችኋለሁ። ከዛ ሌላው ደግሞ አማራጭ ፔፓል አካውንት ካላችሁ በፔፓል አካውንት መክፈልም ትችላላችሁ። ይህንን ተጠቅማችሁ ማለት ነው። በዚህ መሰረት ኦልሬዲ ያው ኦርደር ማድረግ ትችላላችሁ። የምትፈልጉትን ነገር ያው እየመረጣችሁ ማለት ይቻላል። ከዛን ኮንቲኒው ምናምን ያለው ኦልሬዲ ስለአሁን ኦርደር ስለማልፈልግ ካንስል አድርጌያለሁ። ይሄን ይመስላል።